በእግዚአብሔር ስም ጠይቃለሁኝ። ሰላም ፋሚሊ እንዴት ቆያችሁ? እንዴት ናችሁ? ያው እኔ የመጀመሪያ ጊዜ ነው እንደዚህ ከመጣሁኝ እና ብዙ ቪዲዮ ለቅላችኋለሁ። ግረም ደብረልዳ ቅዱስ ጊዮርጊስ የሚባለው ቦታ ብዙ ሰዎችም ታውቁታላችሁ፣ የኛ ሀገር ሰዎችም ታውቁታላችሁና ብዙ ማስታወቂያ ብትሰሩ በጣም ደስ ይለኛል። ቆርቆሮ ብቻ ነው አሁን የቀረው። ብዙ ዙሪያውን ጨርሰውታል። ቆርቆሮ ብቻ ነው የቀረው። አይ ቲንክ ካሁን በኋላ ለምለቀው ቪዲዮ በጣም ይቅርታ አድርጉልኝና ፎቶ እየለጠፍኩ መለቅ ይሆናል ማለት ነው። እና እሱ እንግዲህ የተቻላችሁትን ቪዲዮ በመስራትም ሆነ በሌላ ነገር አስተዋጽኦ እያደረጋችሁ እኔ በዚህ አይነት ነገር የመጣሁት ገና ዛሬ ነው ማለት ሰው ባለው አቅም ነው እና እንትን የሚለው እና እሱን እንድታደርጉ በእግዚአብሔር ስም ጠይቃለሁኝ። ሌላው እንግዲህ አካውንታቸውንም ከስር ሜንሽን አረጋለሁ። ገና አልተቀበልኳቸውም ማለት በማንም ፈቃድ አይደለም አሁን እየሰራ ያለሁት በግሌ ነው ማለት ማንንም ሰው አልጠየቅኩምና እነሱን አስፈቅጄ ፎቶውንም እለጥፍላችኋለሁ። አካውንታቸውን ተቀብዬ ለመለጠፍ እና ከስር ሜንሽን ለማድረግ ሞክራለሁ ማለት ነው። በዚህ የተቻላችሁትን ወይም እናንተ ያላችሁን አቅም መርዳት የምትችሉ ከሆነ እንድትረዱ ለማለት ያክል ነው። ካሁን በኋላ ለምለቀው ቪዲዮ ግን ያው ፎቶ ስለምለጥፍ ታውታላችሁ።